በዛምቢያ ምስራቃዊ ክፍል የሚገኘውን የደቡብ ሉዋንጓ ብሔራዊ ፓርክን ሕይወት የሚሰጠው ሀገር አቋራጩ የሉዋንጓ ወንዝ የተረታ ይመስላል። ፀሐይ ከህዋ ዙፋኗ ላይ ተቀምጣ የሉዋንጓን ምድር በነበልባል እሳት እየፈጀችው ነው። የሚላትም ዝናብ ከመጣ 6 ወራት አልፈዋል። ብዙ ኃላፊነት የሚጠብቀው ታላቁ የሉዋንጓ ወንዝ ከታች በተቃጠለው መሬት እየተመጠጠ ከላይ በሐሩር እየተነነ ከስቶ ተመናምኖ ሊጠፋ ተቃርቧል። ሳር ቅጠሉ ወፍ አራዊቱ የውሃ ያለህ እያለ ነው። ከወንዙ ዳርቻ 20 አባላት ያለው የእንሴፉ መንጋ ይገኛል። ከ20ዎቹ አንበሶች መካከል 6ቱ ከሁለት እናቶች የተወለዱ የወራት ዕድሜ ያላቸው ደቦሎች ሲሆኑ 6ቱ ደቦሎች የተለያየ ባህሪን፣ የተለያየ ጥንካሬን፣ የተለያየ ወኔና የተለያየ የጽናት ልክን ይዘው ነው ምድርን የተቀላቀሉት። ከ6ቱ ደቦሎች መካከል በቅድሚያ የተወለዱት 2 መንታ ወንድና ሴት ሲሆኑ የተቀሩት 4ቱ ደግሞ ከ2 ሳምንታት በኋላ የተወለዱ ወንዶች ናቸው። የ2 ሳምንት ልዩነትም ዕድሜ ሆና መንታዎቹ በተቀሩት 4 ወንድሞቻቸው ላይ መጠነኛ የበላይነትን ተቀዳጅተዋል። 5ቱ ደቦሎች ድንቡሽቡሽ ብለው በልጅነት ለዛቸው ከወዲህ ወዲያ እየተሯሯጡ ሲጫወቱ ተመልካችን ይማርካሉ። ሚስፊት የሚል መጠሪያ የተሰጠው ደቦል ግን የመጣበት ዓለም ግራ ያጋባው የገዛ ወንድሞቹ ለጨዋታ ሲቀርቡት የሚደነብር ድንጉጥ አካሉ የኮሰመነ ላይን የማይሞላ አሳዛኝ ደቦል ነው። ሚስፊት አቅም ስለሌለው ይሁን በግለኛ ተፈጥሮ አይታወቅም። ዙሪያውን እየተመለከተ ከመወዛገብ በቀር ከወንድሞቹ ጋር ሲጫወት አይታይም። እናት አባቱን ብዙ አይቀርቡትም። ሕይወት ለአንበሳ ደቦሎች ፈታኝ ናት። ከ10 ደቦሎች 9ኙ ራሳቸውን የመከላከል አቅም ላይ ሳይደርሱ ይሞታሉ። በዱር ውስጥ ስጋ የሚበላው አዳኙም ሳር የሚበላው ታዳኙም እንስሳ ለአንበሳ ደቦሎች ምንም ርህራሄ አያሳይም። ደቦሎቹ በአባቶቻቸው ካልተጠበቁ፣ በእናቶቻቸው ካልተመገቡ ሳያብቡ መቀጠፋቸው ነው። ቀናት አለፉ። ከኩዮቹ ጋር ታግሎ ለመጫወት አቅሙን ያጣው ትንሹ ሚስፊት ወደ አባቶቹ ሄደ። አባቶቹ ሊያጫውቱት ፈቃደኛ ባለመሆናቸው ጡት ፍለጋ ወደ እናቱ ተመለሰ። ወዳጅ ማፍራት ክፉኛ ያማረው ሚስፊት ወደ መንጋው ታዳጊዎች አቀና። ታዳጊዎቹ ከዚህ ጥፋ የሚል ድምጸት የያዘ ማጉረምረምን አጉረመረሙበት። ዞሮ ዞሮ ወደ መጨረሻ መዳረሻው ወደ እናቱ ተመለሰ። እናት ዓለም ብሎ ኳትኖ ወደ ጉያዋ የሚመለስባት እናቱን ከቅርብ ጊዜ ወዲህ ፊት ትነሳው ጀምራለች። ደቦሎቹ 3 ወር ስለሆናቸው ከጡት በተጓዳኝ ስጋ ለመንጨት ሲታገሉ ይታያሉ። ከአጥንት ጋር የጀመሩት ትግል ግን ይበልጥ አድክሞና ስርቦ ወደ እናታቸው ጡት ይሰዳቸዋል። ጡት ለመያዝ የሚያደርጉት የእርስ በርስ ትግል ብርቱ በመሆኑ ደቃቃው ሚስፊት ተፎካካሪ ሆኖ መቅረብ ተስኖት ለገዛ እናቱ ጡት ባዕድ ሆኗል። ደቦሎቹ እናታቸው በቃኝ ብላ እስክትነሳ ድረስ ተሻምተው ጠቡ። ታዳጊው ከታዳጊው ደቦል ከደቦሉ ትግል ገጠመ። አካላቸውን ለአደንና ለፍልሚያ ማዳበር የሚጀምሩት በአፍላ ዕድሜያቸው ነው። ሚስፊት ከዘመድ አዝማድ መሃል ወዳጅ ፍለጋ ደጅ መጥናቱ ሳያደክመው አልቀረም። በጎኑ ተጋድሞ አንገቱን ወደ ሰማይ አቅንቶ ሰማዩን እየተመለከተ